እሺ እነዚህ በስልካችን ላይ የሚገኙት የጎግል ፕሮዳክት የሆኑት ወይም ደግሞ የጎግል ምርት የሆኑት አፕሊኬሽኖች ለምሳሌ እነ ጂሜል፣ እነ ጎግል ፎቶ፣ እነ ጎግል ድራይቭ፣ ጎግል ዋን ልዩነታቸው ምንድነው የሚለውን ነው ዛሬ የምናየው። ውድ ቤተሰቦች እንግዲህ በቀጥታ ወደ ቪዲዮ ከመግባታችን በፊት ይሄንን ቤት ፎሎ እና ሰብስክራይብ አድርጋችሁ እንድትጀምሩ ጠይቃለሁ። የዚህ ቤት ፎሎወር ወይም ሰብስክራይበር ስትሆኑ በየቀኑ የምንለቃቸው እንደዚህ ያሉ ጠቃሚ የሆኑ ከኮምፒውተር ሳይንስ ጋር የሚገናኙ የቴክኖሎጂ ትምህርቶችና መረጃዎች ይደርሷችኋል። ቤቱን ፎሎ እና ሰብስክራይብ በማድረግ ጀምሩ። አሁን ወደ ቪዲዮ እንገባለን። እንግባ። እሺ እነዚህ ነገሮች እንግዲህ አራት ናቸው። አንደኛው ይሄ ጎግል ድራይቭ የሚባለው ነው። ሁለተኛው ጎግል ፎቶ ነው ይሄ። ሶስተኛው ጎግል ጂሜል ነው። አራተኛው ጎግል ዋን ነው ማለት ነው። እነዚህ አራቱም የጎግል ምርቶች ናቸው እና በጣም ወሳኝ ናቸው። ያው ታውቃላችሁ የምታውቁ ሰዎች የሚገርም አገልግሎት ነው የሚሰጡት። እውነት ለመናገር አገልግሎታቸውን ስናይ ምን እንደሆነ እያንዳንዳቸው ይሄ ጎግል ድራይቭ የሚባለው የስቶሬጅ አገልግሎት ነው የሚሰጠን። ማንኛውንም አይነት ስቶሬጅ ማለት ነው። ማለት ልክ ኮምፒውተር ላይ ዳታ እናስቀምጣለን አይደለ? ዲ ላይ ሲ ላይ እያልን ዳታ እናስቀምጣለን። ልክ እንደዛ ይሄኛው ደግሞ ምንድነው ክላውድ ላይ ነው የሚያስቀምጥልን። ማለት ሰርቨር ላይ ማለት ነው። የማን ሰርቨር ላይ? የጎግል ሰርቨር ላይ። እኛ ስልክ ላይ አይቀመጥም፣ ቦታ አይዝብንም፣ ምንም አይልም። የት ነው የሚቀመጠው? ጎግል ሰርቨር ላይ ነው የሚቀመጠው። ስልኩ ለምሳሌ ስልካችን ቢጠፋም ቢሰረቅም ጎግል ድራይቭ ላይ የተቀመጠ ፋይል አይጠፋም። ስለዚህ እኔ ብዙ ጊዜ የምመክረው ለዛ ነው ጎግል ድራይቭ ላይ ፋይሎቻችንን እንድናስቀምጥ። ለምን ስልኩ ቢበላሽ ኮምፒውተሩ ቢበላሽ ቢሰረቅ ተመልሰን በጎግል አካውንታችን ስንገባ ፋይሉ ይመለስልናል ማለት ነው። ስልክ ቁጥርም ይሁን የተለያዩ ዳታዎች ማለት ነው። እሺ ጎግል ፎቶ ደግሞ የሚባለው ጎግል ፎቶ የሚባለው ተመሳሳይ ነው ከጎግል ድራይቭ ጋር፣ ግን ልዩነታቸው ምንድነው? ይሄ ሁሉንም አይነት ፋይል ያስቀምጣል። ይሄኛው ግን ፎቶና ቪዲዮ ብቻ ነው። ፎቶዎችና ቪዲዮዎችን ብቻ ነው የሚያስቀምጠው። ልዩነታቸው ይሄ ነው። ድራይቭ ማንኛውንም አይነት ዳታ ያስቀምጣል። ጎግል ፎቶ ግን ፎቶና ቪዲዮዎችን ብቻ ነው የሚያስቀምጥልን። የት ነው? እሱንም ክላውድ ላይ ነው ማለት ነው። ክላውድ ስቶሬጅ ነው። ሰርቨር ላይ ነው የሚቀመጡት ማለት ነው። ሰርቨር የሚል ምናልባት አለ እዚህ የኔ ቪዲዮዎች የሰራዋቸው ቪዲዮዎች አሉ። ሰርቨር ምን እንደሆነ ግንዛቤ የሌላችሁ ሰዎች ካላችሁ ምናልባት ሰርቨር ላይ ነው የሚቀመጠው። ሰርቨር ማለት ያ ነው ማለት ነው። ሌላው ጂሜል ነው። ጂሜልም ያው የጎግል ምርት ነው ወይም ፕሮዳክት ነው። ግን ጂሜል ለኢሜል መጻጻፊያ ብቻ ነው የሚያገለግለው። ያው እናውቀዋለን፣ ይሄ የታወቀ ነው። ኢሜል መጻጻፊያ አፕሊኬሽን ነው ጎግል ጎግል ጂሜል ማለት ነው። ሌላው ደግሞ ጎግል ዋን የሚባለው ነው። ይሄ ይለያል። ከነዚህ ከሶስቱ ለየት ያለ ነው። ምንድነው የሚለየው? ስቶሬጅ አቅራቢ ነው። ለማን? ለነዚህ ለሶስቱም የሚያቀርበው ይሄኛው ነው ማለት ነው። ለሶስቱም በጋራ ሼር የሚያደርጉት 15 ጂቢ ያቀርባል። በጋራ ማለት ምንድነው? 15 ጂቢ አለች። ያችን 15 ጂቢ እንደየአጠቃቀሙ ጎግል ድራይቭ የሆነ ነገር ይጠቀማል። ለምሳሌ ስንት ተጠቀመ እንበል? 6 ተጠቀመ ብንል ጎግል ድራይቭ ከ15ቷ ውስጥ ማለት ነው ስንት ይቀራል? 9 ይቀራል ማለት ነው። ከዘጠኙ መካከል ደግሞ ጎግል ፎቶ ለምሳሌ 7 ቢጠቀም ከ9 7 2 ይቀራል። ሁለትን ደግሞ ጂሜል ይጠቀመዋል ማለት 2 ጂቢ
ስለዚህ እንደዚህ በጋራ ሼር አድርገው እቺ በነፃ ነው የምትቀርበው ባይዘው 15 ጂቢዋ ጉግል በነፃ ነው የሚያቀርባት። ብዙ ጊዜ ስቶሬጁ የድራይቭ ሞላብኝ ይላሉ ሰዎች። ከዛ ይሄ ድራይቭ ሲሞላባቸው ከዚህ መግዛት ይችላሉ ማለት ነው። ከየት? ከጉግል ድራይቭ። ስለዚህ ይሄ ፔይድ የሆነ ስቶሬጅ አቅራቢ ነው ማለት ነው። ማን? ይሄ ጉግል ጂሜል ማን ነው? ጉግል ዋን የሚባለው የክፍያ ዳታ ማስቀመጫ ቦታ የሚያቀርብ ነው ማለት ነው። ጂቢ በጂቢ 50 ጂቢ ከፈለግን 50 ጂቢ 200 ጂቢ ከፈለግን 200 ጂቢ ያቀርብልናል ማለት ነው። ልክ መሬት ላይ ቦታ እንደመከራየት ማለት ነው። መጋዘን እንደመከራየት ነው። ስለዚህ ለጀስት የመጋዘን አቅራቢ ብላችሁ ማያዝ ትችላላችሁ። እና ከሞላ ጎደል ይሄ ጉግል ድራይቭ፣ ጉግል ፎቶ፣ ጉግል ጂሜል እና ጉግል ዋን ይሄ ነው እንትናቸው አገልግሎታቸው። እነዚህን ነገሮች በደንብ የምንጠቀምባቸው ጥሩ ነው። ስልካችን ሲጠፋ ሲበላሽ ብዙ ጊዜ ዳታ አብሮ ይጠፋብናልና ያ ነገር እንዳይሆን የሚገላግለን ይሄ ነው። ስለዚህ ዛሬዋችን ነች ውድ ቤተሰቦች። እንግዲህ ቪዲዮውን ከማጠቃለላችን በፊት ይሄ እንትን ቪዲዮ ብዙ ቦታ እንዲደርስልን ለመስራት ሞራል እንዲሆነን እዚህ መሃሏ ላይ ጫን ብላችሁ ስትይዙ ሴንድ ሚል ይመጣል። ሴንድ የሚለውን ልኩልን። እንደገና ደግሞ እዚህ ጋር ቀስታለች አይደለ? ቀስቷን ስንነካ እዚህ ጋር ሪፖስት የሚል ቢጫ ይመጣል። አንድ ጊዜ ቀስቷን እዚህ ጋር ያለችውን ቀስቷን ንኳትና እዚህ ጋር ደግሞ ሪፖስት የሚለው ቢጫ ነው ከለሩ፣ እሱን ንኩልን። ታንኪዩ። ሌላው ደግሞ ይሄ የቴክኖሎጂ ትምህርቶች እንደዚህ ያሉ የቴክኖሎጂ አጠቃቀም ምናምን ሊሆን ይችላል። ይሄ ከኮምፒውተር ሳይንስ ጋር የሚገናኙ ነገሮች መማር የምትፈልጉ ሰዎች በአካልም በኦንላይንም በፈለጋችሁት መንገድ መማር የምትፈልጉ ሰዎች ከኔ ጋር ማለት ነው እዚህ ፕሮፋይል ፎቶዬን ጫን ብላችሁ ስትገቡ ወደ ባዮግራፊ ወስዳችኋል። ወደ ባዮ ማለት የኔ ቪዲዮዎች ያሉበት ቦታ ማለት ነው። እዛ ስር ሜሴጅ የሚል አለ። ሜሴጅ የሚለውን አንድ ጊዜ ነክታችሁት ስልክ ቁጥራችሁን እና መማር ፈልጋለሁ ብላችሁ ብታስቀምጡልኝ ደውልላችኋለሁ። ተነጋግረን እንደዛ መጀመር እንችላለን ማለት ነው። እሺ ለዛሬ ይሄ ነው ውድ ቤተሰቦች። እንግዲህ በሌላ ቪዲዮ እንገናኛለን። ሰላም ሁኑ።